ሳሚስቲ አንዴ ስልክን አባዬ ጋር ደውለት። አራው ደውላችሁ 3 ቀን ሆናችሁ አከይዱ ምንድነው ሰላም? እንጃ ስልኩ አይሰራም። ያው ኔትወርክ ቻርጅ ዘግቶባችሁ ምናምን ነው ያው። አትጨናነቂ፣ ያው ገጠር አይደል ያሉት። ነገ ክላስ እንደምንጀምር ታውቂያለሽ አይደል? እረፍታችንን ይጨርሰናል። አዎ እያሰብኩት ነበር፣ ግራ ገብቶኛል። ለምንድን ነው ግራ የሚገባሽ ሰሎሜ? ተነጋግረን ጨርሰንበት አይደል እንዴ? በቃ ነገሮች እስኪስተካከሉ እዚህ ሆነሽ ትማሪያለሽ። ደግሞ ሁሉም ነገር ይስተካከላል። ባይስተካከል ሳሚ? ተይ ሰሎሜ እንደዛ አትበይ። ሁሉም ነገር ይስተካከላል። አሁን ትኩረትሽን ትምህርቱ ላይ አድርጊ እና ተነስተሽ ለነገ ተዘጋጃጂ። ከባድ ሳምንት ነው ያሳለፍሽ፣ ጉስቁል ብለሽ። አባትሽ ደውሎ ሰሎሜ? የምር ነው ሳሚ? ሄሎ አባ። ደህና ነኝ አባ። ስደውልልህ እኮ ስልክ አይሰራም፣ አስጨነቀኝ። ደህና ነህ አይደል? እኔ ደህና ነኝ አባ። ማርቲ በደንብ እየተንከባከበችኝ ነው። ነገ ክላስ እንጀምራለን። ነገሮች ተስተካከሉ ብዬ ነው እንጂ አነስ ያለሽ ቤት እከራያለሁ። እሺ በቃ አባ፣ እደውልልካለሁ። ራስን ጠብቅሽ። አሜን አባቴ። አሁን ደስደሳለሽ? ቀላል እና ተነስተሽ አዘጋጂ። ተነሽ። ደሞ አለቀ እረፍቱ። ሞዴል ፈትነው እጅ የምታክል ቀና ማረፍ ነው። ደህና ተገላግያት ነበር። ታት በእናትሽ ደግሞ እንዳዲስ እንዳትቆሰቆሽ። ለነገሩ ጎዳና ነው ያለችው። እንዴት ትመጣለች? እኔ እንጃ። ምን ክላስ ገብቷል መሰለኝ። ሰውዬው ወሳኝ አለው። እንዴት ነህ? ምንድን ነው የዘጋኝ? ማኔ እንደውም አንተ ነው የዘጋኝ እንጂ። ስማ፣ የሰሎሜ አባት አንተ ጋር ነው ያደሩት? እንዴት አወቅ? እንዴ ትላንት እኮ ሰሎሜ እኔ ጋር ነው ያደረችው። ምን? ምንድን ነው? አይ ማለቴ እንዴት ይሻለች? ለምን ይሻትል? ያው ተጣልታችኋል ብዬ ነው። በምን አወክ ነው ታዲያ? አቶ ገብሩ እኔ ጋር ያደሩት እሳቸው ናቸው የነገሩኝ። አንተ ልጅ ግን ምን እየሆንክ ነው? ሁሌ ስለ ሰሎሜ ሲነሳ ግራ እየተጋባ ነው። እኔ? ኧረ በፍጹም። አሁን ይቅርታ አድርግልኝና ምንም እንደድሮ አይደለም። በሰሎሜ ጉዳይ ብቻ ሳይሆን እየሆኑ ያሉት ነገሮች በሙሉ ካንተ ጋር ተያያዥ እየሆኑብኝ ነው። ማለት የጠረጠርከው ነገር አለ? እኔ ምንም ያደረኩት ነገር የለም። ታዲያ ምን ያደናብራል? ኧረ እኔ አልተደናበርኩም። ግልጽ የሚታይ ነገር እኮ ነው ኒቆ።
በደንብ አስተውያለሁ። እንደ ድሮ አይደለም። ከሮቤል ጀምሮ እስከ ባለፈው ከደሽ ጋር እስከተፈጠረው ውጅምር ድረስ አንተ የምታውቃቸው ሚስጥሮች እየወጡ ነው ስጠቃ የነበረው እና ግን አንተ ጓደኛዬ ብቻ ሳትሆን ወንድሜ ነህ። ያው ልጠረጥር አልችልም። አሁንም ጠርጥሬ ሳይሆን ያው ሁኔታ ከተፈጠሩት ነገሮች ጋር ስለተደራረብኝ ነው። ሳሚ ቆይ ምንድን ነው እየጠረጠርከኝ ብቻ እንዳዩ? ኖ እንደዛ አይደለም። ግን ምን ሳሚ? ተወው በቃ ኒቆ። ያሰብከውንማ ተናገር። ለምን ታፍነዋለህ? እኔ እንጃ ብቻ ግራ ገብቶኛል። እየጠረጠርከኝ ነዋ? አይደለም ነው እንጂ ሳሚ ነው። በጣም ነው ማዝነው። ይሄን ካንተ አልጠብቅም ነበር። አንተ ከወንድሜም በላይ ነበርክ ለኔ። እንደዛ አይደለም እኮ ኒቆ። ያው የሁኔታዎች መገጣጠም ግራ ስላጋባኝ ነው እንጂ ደግሞ ጠርጥሬ ቢሆን እንዴት ፊት ለፊት እነግርሃለሁ? ውስጥ ለውስጥ አላጣራም። አታባብለኝ ሳሚ። በጣም ነው ያዘንኩት። በጣም በሚወዱ ጓደኛ መጠርጠርና እንደዚህ አለመታመን በጣም ነው የሚያመው። ኒቆ እንደዛ አይደለም እኮ። በቃ አመሰግናለሁ። ይህ ሰይጣን የሆነ ልጅ ሳሚ ላይ እየቀለደበት ሊኖር ነው። ሳሚዬ ይህን አጋጣሚ መጠቀም አለብሽ። በቃ ያለውን ነገር ለሳሚ ንገሪው። አንቺም በሳሚ ዘንድ እምነትን አገኝ። ሳሚንም ከዚህ ሰይጣን ታደጊው። አንተ በጪ ነህ እንዴ? ያያት ሄደ ሰምተሃል? እባክህ አንቺ ዶሮ እንደዚህ አይነሽን እንዳልገለበጥልሽ አርፈሽ ብትይዥ ይሻልሻል። የማንን የኔን ወንድነት ነው እሱ? ምን እሺ ማማ ፈልገሽው ነው? አንተ ራሱ ፈልገው ነው? ሆ ደስ አላልሽኝም? በጣም ነው እንዴ ደስ ያልኩ? ጥጋብሽ ደስ ሲል በእናትሽ። አንተ ደግሞ ስትደብር። ሆ አንቺማ ተልከሽ ነው ወይ የሚያወራሽ ሰው አጥተሽ እየፈለግሽ ነው ማለት ነው። ኧረ እባክህ ከዛ መጥቻ አንተን አወራሁ እና ለምን አጥሽው? ላወራ ስለፈለኩ። እኔ አልፈልግም። ውይ በእናትህ ላዋራ አልፈልግም። ቀልደህ ነው አሁን አንተ። በሳቅ እንዳገለኝ ብቻ። ምን እሺ ነው ግን ፊትሽን አልባነንኩትም። አዲስ ተማሪ ነሽ እንዴ? አይ አሮጌ። ደግሞ ቆንጂዬ ቢጤ ነገር ነሽ እባክሽ። ዞር በል እባክህ። ማቲያስ እባላለሁ። የቀመሱኝ ያጣጣሙኝ ማቲ ይሉኛል። ደባሪ። ሳሚ ቅርበልኝ እንዴ! ኧረ ሳምሪ ተነሽ በእናትሽ። ቅርበልኝ ሳሚ። ኧረ ሳምሪ በፈጠረሽ ተነሽ። ምን ሆነሽ ነው? ይቅርታ ካላደረግልኝ አልነሳም እኮ ተነሽ እና እንነጋገር። ምን ሆነሽ ነው? ይቅርታ ታደርግልኛለህ እንዴ? እኮ ተነሽ እና እንነጋገር። ምንድን ነው? አስጨነቅሽኝ እኮ። ምንድን ነው ሳምሪ? የተፈጠረ ነገር አለ? ይኸውልህ ሳሚ፣ አንድ ልነግርህ የምፈልገው ትልቅ ነገር አለ። ምንድን ነው? ንገሪኛ። ይኸውልህ ሳሚ፣ ያኔ የተደበደብክ ጊዜ ምን? በእኔ ምክንያት። በአንቺ ምክንያት ነው? ማለቴ ሮቤልን። ሳምሪ ለምን አትናገሪም በቀጥታ? ሮቤልን አግኝቼው ነበረ። ለምን? መጀመሪያ አንተ እንዳገናኘውና እንድታወሩ ነበረ። ከዛ በኋላ እርቅ እንድፈጥሩ። ከዛስ? ሲጀመር እኔ እና እሱ ጸበኞች መሆናችንን በምን አወቅሽ? ማንስ አገናኛችሁ? ያገናኘን እንኳን ኒቆ ነው። ምን? እንዴት ማለት? ለምን? ማርታ እንዴት ነሽ? ደህና ነኝ። ሰሎሜ እንዴት ነሽ? በረታች? አዎ ምንም አትልም። ሳሚ በደንብ እየተንከባከባት። ግን እሱ ጋር መሆኑ አሪፍ ነው። አንቺ ጋር ብታደርግ አይሻልም ነበር? አይ እሷ እሱ ጋር መሆን ነው የፈለገችው። ኧረ ነው? ምን ነው? አይ ምንም። ጓደኛ ጫና እንዳይበዛበት ነው ወይስ የሰሎሜ ምቾት አሳስቦ ነው? እየተረበሽክ ትመስላለህ። አይ ሳሚ ብዙ መንከባከብ አይችልም፣ እንዳያስከፋት ብዬ ነው። ኦኬ ነው። ታዲያ ለምን ጠይቃት አንተ ጋር አታርፍም? ደስ ይለኛል። አንቺ ለምን አትወሪያትም? አንቺ ግን ሰሞኑን በጣም ሳምሪ ማለት አብዝተሻል።
ባለፈው ስለ ሰሎሜ ሳውራ ለሳምንት ተደርጎሽ ያልሽኝ ነገር አውርሳዎች። ሪች ሳሚ እኮ ጓደኛችን ናት። አሁን በሳሚ ምክንያት እንደዚህ አይነት ጥንቁጥ ውስጥ ገባችሁ እንጂ እኮ አብሮ አደገታችን ማለት ናት። ነግሬሻለሁ እኮ በፍቅሬ ጉዳይ ለመጣ አይደለም ጓደኛዬ የእናቴ ልጅ እህቴ እንኳን ብትሆን አራራላት። ሜሪ አንቺ እኮ ፍቅር ስሜቱ ስለማይገባሽ ቅርታ አድርጊልኝና አለች። እንደዚህ አይነት ፍቅር ቢሳካ ራሱ ጣፋጭ ነው የሚመስለኝ። እንዴት? አንዳንዴ ሰው ስላፈቀረ ብቻ ያንን ሰው ማግኘት አለበት ማለት አይደለም። ፍቅር ስሜት ነው። ሰው ደግሞ የስሜቱ ተገዥ መሆን የለበትም። የሚሆነውን ወይ ደግሞ ማይሆነውን ከስሜቱ ወጣ ብሎ ማሰብ መቻል አለበት። ሜሪ በፍቅር ስሜት ከሌሎች ስሜቶች ጋር የሚወዳደር አይደለም። አይምሰልሽ። የፍቅር ስሜት ትክክለኛነቱን ለማረጋገጥ በብዙ ማሰብ መቻል አለብሽ። በጣም ብዙ እና ሳሚ ልቶ መስዋዕትነት የምትከፊበትን ቦታ ለይተሽ ማወቅ አለብሽ ነው እያልኩሽ ያለሁት። አንቺ ከፍቅር ስሜቱ በላይ እልህ ነው እንደዚህ እያደረግሽ ያለው። ሳምራይትስ ይሄ መስዋዕትነት መክፈል አለባት። ይሄ የምትይ ፍልስፍና ለሷ ሲሰራ ሁለታችሁም አትሄዳችሁ ልክ አይደለም። ምናልባት ከሰሎሜ ጋር ታጣሉት ይሆናል እንጂ የእናንተ ግን አታረጉት። ለምን ካልሽኝ ደግሞ እንዳጫሽ ሳሚ አንተን ለማግኘት ብዬ ብዙ ስህተቶችን ሰርቻለሁ፣ ግን ያው አንተን አገኛለሁ ብዬ ነው። እሱን ታዩና የጠየኩሽ መልሽልኝ። ኒቆ ለምንድን ነው አንቺን ሮቤልን ያገናኛችሁ? አንድ ቀን ኒቆን ስላንተ ለወረ ወደ ክላሱ ሄጄ ነበረ። ከዛ እኔ እናንተ አብሮ መሆን ለእሱም ደስተው እንደሆነ ነገረኝ። እንዴት ሆነ? ሳሚ ይህን ነገር ስነግር በጣም ሊከብድ ይችላል፣ ግን ኒቆ ሰሎሜን በጣም ይወዳታል። አዎ ሳሚ፣ ኒቆ እንደምታስበው ጥሩ ሰው አይደለም። ለተጎዳባቸው ለእያንዳንዱ ነገሮች የኒቆ እጅ አለበት። እንዴት? እንድትደበደብ ያደረገ እሱ ነው። ይህንም በፍጹም አላምንሽም። ቆይ እንዴት ነው ኒቆ የኔን ፍቅረኛ ሊያፈቅር የሚችለውስ ሊያስደበድበኝስ የሚችለው? እመኔን ሳሚ፣ ኒቆ የሮቤል አክስት ልጅ ነው። እንዴት አወቅሽ? ሲያወሩ ሰምቼ። ያኔ ሁሉን ነገር እነግርሃለሁ ብዬ ቀጠርኩ ጊዜ ኒቆና ሮቤል ናቸው እንደዛ ብለሽ ቅጠሩ ያሉ። ሳምራዊት እያወራሽ ያለሽው ነገር ግን ታውቆሻል? ኒቆ የኔን ነው? አዎ ሳሚ፣ እስከ ዛሬም ያልነገርኩም ሳላቅ ወጥመዳቸው ውስጥ ገብቼ ስለነበር እኔም ጥፋተኛ ስለሆንኩ ነው። ቆይሽ ሰሎሜን ስለሚወዳት ከአንቺ ጋር ተጣመራችሁ። ማስደብደቡ ለምን አስፈለገ? ስለሱ እንኳን አላውቅም። ምናልባት ግን ሰሎሜን ስለሚወዳት አንተን እስከ ወዳኛው ሸኝቶ እሷን የዘላለሙ ላይ ራሱ ለማድረግ ይሆናል። ሳሚ በይ ቆሻሾች! አንተ አውሬ! አንተ ሰይጣን ከሃዲ! ውሻ ይወሻል! ጋሽ ይመጣው!
አንተ ውሻ ውሻ ሰይጣን አንተ ሰይጣን ውሻ ነህ ሰይጣን አወቀበት ማለት ነው የኒቆን ሴራ ነው። ግን ማንነገረው ሳምራዊት አዎ ራሷ ናት። ቅድም ከሱ ክላስ ትወጣ ይቻት ነበር። እርግጠኛ ነኝ ራሷ ናት። አዎ እኔም አይቻታለሁ። ግን እንዴት ኒቆ ተነቃበት ማለት እሷም የመደብደቡ ምክንያት እንደሆነች ታወቀ ማለት አይደል እንዴ? ወይ ደግሞ የራሷን ደብቃ ነገር ይሆናል። ይቺ መሽቁቅ የሳሚን እምነት ያገኘች መስሏት እኮ ነው። አልገባትም። ራሷ የሆነ ነገሮች ላይ ተመጠመችው። እንዴት? ያው አንዴ ካወቀ ሰለሞን ሁሉም ነገር ቀጥላ ትነግረዋለች። አልተሳካለትም እንጂ ገሎኝ ነበር እኮ። በቃ ሳሚ ተረጋጋ። እንዴት ነው የምረጋጋው ሰለሜ? እንዴት አስበሽዋል? ከጓደኛዬ በላይ ወንድሜ በሆነ ሰው እኮ ነው የተካርኩ። መካር ብቻ አይደለም የተደበደብኩት፣ ልሞትም የነበረው ሰው እንዴት ይሄን ማድረግ ይችላል? ይሄ ሰይጣን ነው፣ ሰይጣን። በቃ ተረጋጋ። በቃ ወንድ እንደዚህ ስለሆንክ እኮ ምንም አይፈጠርም። ተረጋግተህ ለማሰብ ሞክር። ምን አባሽ ብለሽ ነው ለሳሚ ነገርሽው? አንቺ ደግሞ ስለ ሳሚ ምን አገባሽ? እንዴት አያገባኝም? የጓደኛዬ ፍቅረኛ አይደለ? ሳሚ እኔ እያለሁ ከማንም ጋር ፍቅር ጀምሮ በሰላም እንደማይኖር ወቂ። ምን ብለሽ አታሽቃብጪ። ፍቅረኛ ምናምን ይባልልኛል ደግሞ። ማድረግ ብቻማ እስካሁን የቆፈርሻቸው ጉድጓዶች ከበቂ በላይ ነበሩ። ግን ምን ያደርጋል ራስሽ ገባሽባቸው። ሴትዮ አሁን ከዚህ ጋር ብትሄጂ ነው የሚሻልሽ። ለራሴ ተናድጃለሁ። ባልሄድስ እንደ ድሮ ጥፊ ምናምን አስበሽ እንዳይሆን። እሱማ ሲያንስሽ ነው። ከዚህ የበለጠ ነገር ነው ማደርግሽ። ጨዋታ ጨምረሻል ባክሽ። አሁን ምን አስበሽ ነው ለሳሚ ሁሉ ነገር የነገርሽው? ከአንቺ ብሰው አሽቃባጭ ምናምን ትያለሽ እንዴ? አሸርጋጅ። አይገርምሽም? እኔ እንዳንቺ ባለጌ አይደለሁም። ምንም ቢሆን ጓደኛዬ ነበርሽ። እሺ አሁን ግን እንደዛ እንዳይመስልሽ። ለመሆኑ ሳሚን አንቺ እንዳስደበደብሽው ነግረሽዋል? ስለ ኒቆስ ነግሪው። ሂጂና ንገሪው። መንገድ ብፈልግ እስካሁን አቁቶኝ ይመስልሻል? ለሳሚ ያስባችሁ አይደለ እንዳይጎዳባችሁ። አሁን ግን ወሬውን ስለጀመርኩት ሂጂና ጨርሽለት። ሳምሪና ያስደበደበች በይውን። ከዛ በኋላ ከጓደኛሽ ጋር በፍቅር ይኖራል። እኔን ደግሞ አንቅሮ ይተፋኛል። ምርጥ እድል ማርትዬ፣ ሙሽ ምርጥ እድል። ሂጂና ተጠቀሚበት ለጓደኛሽ ካሰብሽ። ሂጂ አንካሳ ዶሮ ሳይቀድምሽ ሂጂ። እሺ ተናገሪ፣ ፍጠኝ። ግን እኮ እንደ ሳሚ ተሰቃየ የለም። ሁላችንም የራሳችን ስንል ከዚህም ከዚያም እየነከሰው ልጁን አቆሰን። ያው እውነት በጣም ነው የሚያሳዝነው። ቆይ እኔ ምንድን ነው ማድረግ ያለብኝ? ምን ላድርግ እሱን እኔ ለማድረግ? እንደ ጓደኛ ስመክርሽ ታዩ ምን መቀበል ያለብሽ እውነታ ነው። አንዳንዴ ሰው የተመኘውን ብላ ያገኝ። እሪች አንቺም ሳሚን ውስጥሽ ስለተመኘው ብቻ አንቺ ልታረጋችሁ። ግን ደግሞ እኮ ካለሱ መኖር አልችልም። ትችያለሽ እሪች ትችያለሽ። አይ ካልሽ ደግሞ ከማጣትሽ በላይ እሱን ለማግኘት ስትፍጨረጨሪ የምትጎጁ ጉዳት የምትቆሱ ቁስል ይበልጣል። አልችልም ሜሪ አልችልም። እንግዲህ እኔ ከዚህ በኋላ የለውበት። ግን ሰው እንዴት ይሄን ያህል ይጨክናል? ሌላ ሰው ቢሆን እኮ እሺ፣ ኒቆዲሞስ እኔ ላይ ሳሚ ለምን አትረሳው? በቃ ለመረጋጋት ሞክር። ሰሎሜ ማለት የክህደቱ ልክ አልገባሽም ነው ወይስ? ገብቶኛል ሳሚ። ታዲያ ምንድን ነው እንደቀልድ እርሳው ተው የምትይኝ? እንደዚህ ስለሆንክ ምን ታመጣለህ? ይሄ ውሻ ያኔ ሎጎው የነበረ ጊዜ ራሱ ለሮቤል ነግሮ ሊያስወጋኝ ነበር ማለት እኮ ነው። ዳጊ ባደር ስለሆነ ይሄ እንዳይፈጠር ነበር ዝም ያልኩት። ማለት አንቺም ታውቂ ነበር? ቆይ ማን ነገረ? እንዴት ልታውቅ ቻልክ? የጠየኩሽን መልሽኝ። ታውቂ ነበር ወይ? ሳሚ ንገሪኝ። አወቅ ነበረ።
ያልነገርኩ ከነገርኩ እንዲህ ከባድ ነገር እንዳይፈጠር ስለማውቅ ነው። እንዳላስጨንቅ ብዬ ነው እሱን አስጠንቅቄ ለአንተ ሳልነግር ዝም ያልኩት። ኦኬ ተባብራችሁ ነው መቃብሬን ሲቆፍሩልኝ የነበረው። ሳሚ ማለት ሳሚ ማርታ ቦርሳዬን ይዘሽልኝ ነይ። ሳሚ ማን ላከሽ ደግሞ? ጭራሽ ተከታተይኝ ጀመር እንዴ ማማዬ? በእናትህ አርፈህ አትበይድ። ሌላ ቦታ ብሄድስ እንደማትከተይኝ ምን ዋስትና አለኝ? እኔ ሜሮን ነኝ አንተን የምከተለ? ታዲያ አጋጣሚ ነው በይኛ። አይ የለም እየተከተልኩ ነው። አይገርምም? ይኸውልሽ ማማዬ እኔ አላማ ያለኝ ልጅ ነኝ። ፎክ ተክ ብትይ እዚህ ጋር ምንም ነው የማላዳምጥሽ። ደግሞ ቀደም ከሳሚ በላይ አንቺ ነበር ያሳዘንሽኝ። መልካም ልብ አለሽ። አሁን አንተ አደረግከው እንጂ ልብሽን ትቆያለህ። አይ ከመቼው ልብሽ ጋር ደረስኩ ብዬ እኮ ነው። ማማዬ ደግሞ ስልክሽን ስጭኝና ላውራሻ። ኬኳ ቅምጥል ቅመም ኧረ አናግሪኛ። ሳሚ 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 ምን ሆኖ እንደዚህ የምትሆነው? እኔም እኮ ከሆነ በኋላ ሰውን በፊት አላውቅም ነበር። ቢሆንስ ቀድመሽ ነግረሽኝ ቢሆን ኖሮ ይሄን የሮቤልን ለወጋው አልነሳም ነበር። ዳጊም ባልተወጋሽ ነበር። እኔ እንደዛ ልታደርግ እንዳሰብኩ በምን ላቅ እችላለሁ? ደግሞ ምንም ነገር እንዳደብቀኝ ስለኝ ነበረው ለዚህ ነበር። በቃ ሰሎሜ አሁን ምንም ነገር አልፈልግም ተይኝ። እሺ በቃ ሳሚ ይቅርታ። እኔ ከሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። ዝም በይኝ በቃ ሰሎሜ። ብሞትም እኮ ሞቼ ነበር እስካሁን። እንዳትከተይኝ። ምን ታካብዳለህ? ደግሞ እኮ አንተ ማጥፍታል። ዝም ብዬ ነው እንጂ የምን ጥፋት? የዛኔ የቀጠርከኝ ቀን ከሬል ጋር ታደርገው የነበረው ነገር ሁሉም ነገር አይቻለሁ። ግን እናንተ አይደለም። እስኪ በቃ ጎርተኛል። ግን ቢያንስ ቀርቤ ሁሉ ነገር ላጣራ ብዬ ነው። ኧረ እባክሽ እና የኔን ሞት ካንቺ ከማይረባ ጥርጣሬ ጋር እያወዳደርሽው ነው። ደግሞ በእርግጠኝነት እዚህ ነገር ላይ የሰይጣን እጅ አለበት። የተቀጣጠርንበትን የሚያውቀው እሱ ብቻ ነበር። ከዛ ራሄል ላካት እኔና አንቺን ለማጣላት። ቀድመሽ ስለ ሰይጣን ነግረሽኝ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ዞሮ ዞሮ ሁሉም ጥፋት ያንቺ ነው። ምንድነው ሰለሞን? ምን ተፈጥሮ ነው? ሳላውቀው ለካ ሳሚን ጎድቻለሁ። እንዴት? ስለኔ ቆማውቀውን ነገር መደበቅ አልነበረብኝም። ያኔ ሲደበድበው ያራራለት አሁን ያራራታል ብዬ ማሰብ አልነበረብኝም። ነገር ያው ራሱን ቢከላከል ይሻል ነበር። አንቺ እኮ ይሄ ነገር እንዳይፈጠር ብለሽ ነው ያለገርሽው። አንቺ ልክ ነሽ። አሁን ስለተናደደ ነው እንጂ ሲረጋጋ ይተዋዋል። ሳሚ አንቺ ምን እንደነበርሽ? እንዴት? ይሄ ሰይጣን ከዚህ በላይ ሳሚ ላይ መጫወት የለበትም። ግን አንቺስ ጉዳይ ማለት ሳታውቂም ቢሆን መደብደብ ላይ ይሻል ነበር። አዎ ሳምሪ፣ እሱ ነገር እኮ ሪች ነግራኝ ነበር። እንዴት አድርገሽ ነገርሽው? ቅድም ወደ ሳሚ ክላስ ሲሄድ ተጣልቶ ነው መሰለኝ ተበሳጭቶ ሲወጣ አየሁት። ማንን? ኒቆን። ከዛ ሳሚ ላይ የቀለደበት መኖሩን ሳስብ ለዛውም እኛ ሁሉ ነገር እያወቅን ከበደኝና ልነግረው ወሰንኩኝ። አይ አሪፍ። ግን አንቺስ ጉዳይ እኔ ታርክሽ ብዬ ነው ሁሉ ነገር ነው የነገርኩት። እኔም አውቄ እንዳልሆነ ተሸውጄ እንደሆነ ምናምን ብቻ ሁሉንም ነገር ነው። እና ምንም አላለሽ? ያው እሱማ እንድትሸቅብሶኛል። አትቀልጂ መጣሽ። ጥፊ ቢልሽ ጥፊ ነው። ግን ደግሞ ሜሪ እኔ ከጥፊ በላይ እሱ ነበር ያሳዝነኝ። አጠገቤ ሳልቅስ ሳየው አንጀቴ ነበር የበላኝ። ጥፊውስ ግን ከዚህ በኋላ የሚያናገርሽ መስሎሽ እንዴ? አዋ አውቄ አላስደበደብኩት። ተሸውጄ እንደሆነማ መረዳት አለበት። አዎ ደግሞ ይረዳሻል። ያቺ ሰይጣን እኮ ናት የነገረችው። ምን? ለሳሚና። ማን ናት? ሳምራዊት። ምን? እንዴት ሆኖ? እኔ ነኝ ያስደበደብኩት ብላ? እኔ እንጃ ሀሳቧም እንደሆነ። ግን ቅድም ሳሚ ሲወጣ ከኋላ ተከትላ ወጣች። ከሳሚ ክላስ? አዎ እሷ እንደነገረችው እርግጠኛ ስለነበርኩኝ ቅድም ሄጄ አናግሬያት ነበር። ምን አለሽ ታዲያ? ግራ ያጋባችኝ። የአንቺ ደብቀሽ የእሱን ነው የነገርሽው ምናምን ስላት፣ አዎ የኔን ደግሞ አንቺ ንገሪው ምናምን ብላ እየሳቀችብኝ ነው የሄደችው። እንዴት እንደዛ አለች? እኔ እንጃ፣ እኔም አልገባኝም። አይ እንደዛ ካለች ወይ አለ ሳልሳ ወይ ሸፋፍና እሷንም ነግረዋለች። እንዴት ግን ዝም አላት?
ያው በጣም የሚናደደው ኒቆሌ ስለሆነ ምናልባት እሱ ላይ ትኩረቱን አድርጎ ይሆናል። እንዴ ግን ምን አነሳስቷት ነገረችው? እርግጠኛ ነኝ ከሳሚ ጋር ለመታረቅ ያላት አማራጭ ይሄ ብቻ ስለሆነ ለዛ ነው ሪስክ ወስዳ የነገረችው። በሉ በቃ ጓደኞቼ እኔ ልሂድ። እንዴ ቆይ እንጂ ሳምሪ፣ ስለ ነገው በደንብ እናወራበት እንጂ። ጠፊው ወደ ቦክስ ያድጋል ወይስ? እሱን አብረን ብናየው ይሻላል። ስትደበደቢ ዝም ብለሽ ብታይ እንዴ? ያው እኔ ስስደብድብ አይደል እና ብቻ እንደዛ የሚያደርግ አይመስለኝም። ከኔ ይልቅ ኒቆላይ ነው ትኩረቱ። ደግሞ እኮ ሳሚ ይዋ ነው እንኳን ለኔ ለዛ ኒቆል የተባለ ሰይጣን ራሱ ይቅርታ ሊያደርግለት ይችላል። እናስ ምን አይተነደር ነውና ማለት ያስበይብኝ። ይሄ ነገር በጣም እየተደጋገመ ነው። ስታር ደግሞ ስሪ ሊደገም አይችልም። ሳምሪ ተረጋጊያ፣ እኛ ጓደኞችሽ አይደለን እንዴ? በቃ ሳሚን አንቺ ለማድረግ ሙሉ ትኩረት ሰጥተን ስለነበር ኢነርጂሽ ተጋብቶብን ነው። በዛ ላይ ድሉንም አብረን አጣጥመን ሀዘኑንም ደግሞ አብረን አጣጥመን ስለሆነ አፋ ላይ ለምዶባት እንደዛለች እንጂ እንደምታስቡ እኮ አይደለም። በጣም ነው ማለት ነው ሳምሪ። ውለቴ ግን ያህል ነበረም አይደለም እኮ ሪዲሽ አይደለም። ሪች አንተ ዛሬ ከሞት ተረፍካ? ይሄ ጅል የሆነ ልጅ ገሎኝ ነበር እኮ። እኔ የምልሽ ግን ማን የነገረው? ሳምሪ እኮ ናት። ሳምሪ? አይ አሁን ነግረኝ ከሷ ቀጣልቼ መለያየቴ ነው። በዚህ ምክንያት ባክኔም እንዳንተውኝ ነበር። እንዴት? በሳሚ ስጠረጥረኝ ሜሪ ነች ያስቀየሰችልኝ። ዛሬ ተቀወጠ በእኛ። ምን አባቷ እኔ እንደውም ብታውቅ ይሻለኝ ነበር። ባክሽኔም እንደዛ ስል ነበር፣ ግን በጣም ከባድ ነው። እኔ ውስጥ የሚባል ነገር በጣም ሰልችቶኛል። አንድ እውነት ወጥቶ ከሆነናል፣ ካልሆነ አሁንም ቢፈነዳ ነው የሚሻለኝ። እኔ አሁን ሴራ ማስብበት ታይም ላይ አይደለሁም። ትንሽ ማገገም አለብኝ። በቃ እሺ ቻው፣ እንደዋል። ሳሚ በጣም አዝኗል። ላገኘው ይገባል። አርገሽ ስልክ እንኳን ቢያነሳ እኮ እሺ። እሱ ደግሞ ችግር አለበት ስልክ የማንሳት። እሺ ስልክ ስጭኝ ልደውልለት። ጃፒ የት ነህ? በእናትህ አስጨነቀኝ እኮ። ምን አይነት ቦታ ንገረኝ፣ ልምጣ ሳሚ? እሺ መጣሁ፣ እዛ ጠብቀኝ። ምንድነው ሰሎሜ? የት ነኝ ያለሽ? በቃ ማርት መሄድ አለብኝ። የት ነው የምትሄጂው? በቃ እነግርሻለሁ፣ እደውልልሻለሁ። በቃ አያስፈልግም። ወይኔ ሜሪዬ፣ ልጅቱን አስቀየምኳት እንዴ? ኧረ ሳሚ ቀለል አድርጊው። ደግሞ እውነትም ሊኖርሽ ይችላል ማለቴ አንቺ ከፍቅር አንጻር ነው እንደዛ ያልሻት። እሱን ደግሞ ስለምታውቅ ትረዳሻለች። አይመስለኝም ሜሪዬ፣ አይተሻት የለ በጣም ነው የደበራት። የምታወራኝ ራሱ አይመስለኝም። ሳምሪ በቃ ትጨናነቂ። አንቺ እኮ ምንም አላደረግሽም። ደግሞ ኩፋ የምትቀር ከሆነ ትቀር። ምን ለማለት እየሞከርሽ ነው? እኔ ምንም ለማለት ይኸውልሽ ሳምሪ፣ አንቺ ሁሉ ጊዜ ስሜታዊ ነሽ። ያ ነገር ደግሞ ሁሉም ወደ ፈለገው እንዲነዳሽ አድርጎሻል። በቃ ከሄደሽ ትሂድ። አንቺም ነገሮችን በራስሽ ማድረግ ልመጂ። ሰው የሚመክርሽን ሁሉ አታድርጊ። ምን ልነግርኝ እየሞከርሽ ነው? እኔ ምንም ልነግርሽ አይደለም፣ ግን በቃ ዝም ብለሽ ሰው አትመኝ። አንቺ የዋህ ነሽ፣ ትናገሪያለሽ እንጂ ውስጥሽ ክፉ ወይ ደግሞ ተንኮለኛ ነው አይደለም። እና ደግሞ በየዋህነትሽ እንዳትጎጂ ስሜታዊነትሽን ቀንሽ። በቃ ሰሞኑን ልጅ ነገ እናወራለን። መጣሽ? ጃፒ በቃ በእናትህ እንደዚህ አትሁን። ይሄ እኮ ህይወት ላይ ያለ ነገር ነው። መክዳት፣ መከዳት
አረ ይሄ ኖርማል አይደለም ሰው ኖርማልም ሊሆን አይችልም ኒቆ እኮ ነው ማለት እንጂማ በማትወደውና በማታምነው ሰው ሲሆን መከዳት አይሆንም አትጎዳም እኔ እንጃ ብቻ ሰሎሜ ኒቆ ማለት እኮ ወንድም ባይኖረኝ ወንድም ያደረኩት ሚስትሬን ብቻ ሳይሆን ጃፒ አንተ እኮ የዋህ ስለሆንክ ነው ሁሉም ሰው ደግሞ እንደዛ ላይ ያስብ ይችላል ይሄ የዋህነት ብዙ ጊዜ ሲጎዳ አይቻለሁ የዋህ እኮ ነህ ለዚህ አይደል ሊወደድኩ እና አንቺን ሳልመንሽ አይነት እኔ እንደዛ አላልኩም የዋህነትን በልክ አድርገው ነው ያልኩት ቡጡዬ አንቺንማ አምኜሽ ራሱ ብትከጂኝ አልከፋም ብታይ ያን ያኮረፍሽኝ ጊዜ እንዴት ግራ እንደገባኝ ያረኩት ነገር ራሱ ያስቀኛል ምን አረክ ኮኪን አግኝቻት ነበር ማለት ተረጋጊ ለሌላ አይደለም አጋጣሚ መንገድ ላይ አገኘኋትና ስልኳን ተቀበልኩት ተለዋወጥ ከዛ በጣም ሲጨንቀኝ ቴክስትና መጻጻፍ ጀመረንና እንገናኛለች ከዛ ወጣ እያልከኝ ያለው ነገር ግን ገብቷል ለምን እንደምነግርሽ ታውቂያለሽ እንደቀና እጂ አስተልኝ እኔ እንዲህ አይነት አስተሳሰብ የለኝም እና ለምን እንደምትነግረኝ ካንቺ ጋር ስጣላ ማረገውን ራሱ አላውቅም ግራ ነው ግብት የሚል ብታይ እሷን አግኝቻት እያወራሁኝ ለምንድን ነው እዚህ ያለሁት ለምንድን ነው እዚህ የተገኘሁት እያልኩኝ ከራሴ ጋር ስጣላ ነበር እና ደግሞ ጥፋትም ከሆነ እኔው ነገርሽ ይቅርታ አልጠይቅሽ ብዬ ለዚህ እኮ ነው ያዋነህ የምልህ ግን እኔ ይሄን ሳይሆን የራሄልን እንድትነግረኝ ፈልገው ቡጡዬ ሞች በሱ ግን እኔም ተቀይሜሻለሁ እንዴት ነው እኔን ከራሄል ጋር የምትጠረጥሪኝ ባይኔ ያየሁት ነገር እኮ ነው ታዲያ እሱ የዛ የሰይጣን ስራ ነው እንደምንገናኝ ነግሬው ነበር ከዛ እሷን ላካትና ድራማውን መስራት ጀመረች ማለት እሺ አንተ ለምን እንደዛ ስትሆን ዝም ያልካት ድራማውን እኮ ሲጀመር በጣም አስበውበት ተዘጋጅተውበታል ይመስለኛል አንቺ ስትመጪ ነው እንደዛ ያደረገችው እንጂ እኮ ወዲያው ነው ያስለቀቅኳት ቡጡዬ አስበሽዋል እኔን ከራሄል ጋር አንቺ ከልጅነቴ ነሽ አንቺን ከማንም አላወዳደርሽ አፈቅርሻለሁ ግቢ ውስጥ ማንም የማይገፋ ሰፊ ግዛት ነው ያለሽ ጃፒ እስቲ ዘፈን አንቺ ደግሞ ታበላሽዋለሽ ይቅርታ እኮ አላልኩልህም እንዳረግልህ ዘፈን ሌላ ነገር ልቀጣ ይቅር እንድትይ ምትፈልጊው አይ ዘፈን ድምጼን እያወቅሽው በኋላ ብትጠይኝ የማን አለልኝ ከድምጼ ጋር ልጣል አዘፍን እሺ የማን ልሰማሽ የፈለከው በላ እንዴትስ አድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ ምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው በጣም 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 ነው እምወድሽ እንዴትስ አድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ
ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ ቆይ ተልኮሽ ምንድነው? ይኸውልሽ እኔ አላማ አለኝ እንዳታሰናኪ። አይሰለችም? ምንድነው ልፍድድ የምትለው? ኧረ እባክሽ አሁን አንቺ ጭስ ነሽ ማለት ነው። በሄድኩበት ትከተኛለሽ፣ ከዛ አጋጣሚ ነው ለማለት ስድብ ምናምን። እሺ አሁን ዞር በል ሂድበት። ወዴት? ዝም ብሎ መሄድ አለ እንዴ? እንደውም አይገርምሽም? ለደህንነቴ ራሱ በጣም እየሰጋሁ ነው። ማለት ምን ማለት አለው? ምንም መንቀሳቀስ አልቻልኩም እኮ። በዚህ ላጥ ስላለሽ፣ በዚህም ላጥ ስላለሽ ሐሳብሽን ካልነገርሽኝ ዛሬ ወዴትም አትሄጂም። ምናልባት ፍቅሬ ይሆን እንደሚያንከራትተው ጠርጥሬ ነበር። ላስብበት። መጎዳት አልፈልግም ድጋሚ። ቆይ እንጂ ወዴት ነው? ኡፍ ምን አድርጊ ነው የምትለኝ? እሺ በቃ ስለተከተልኩ ይቅርታ። አሁን ልቀቀኝ ልሂድበት። ምንም ያላሰብኩትን ልጅ ወትውተሽ ሌላ ታሪክ ከከተትሽኝ በኋላ ልሂድ አይከብድም? ወዴት ነው? እንዴት ነው? እሺ በቃ በኋላ እናወራለን። ዞር በል ሂድ። በቃ አስብበትና መልሴን በኋላ አሳውቅሻለሁ። ማማ የተለመደው ቦታ እንገናኛለን። ቧንቧችን ጋር ሜሪ ማነው ልጅ? አላውቀውም። ኧረ እባክሽ እጅ ለሽ ተያይዘሽ እያየሽ አላውቀውም። ቆም ዛሬ ነው ያየሁት። ሜሪዬ እየደበቅሽኝ ባልሆነ። አንቺ ደግሞ ምን ነው መደብቅሽ? ምንም አልደበቅኩሽም። ምንም የለንም። እኔ አላማረኝም። ይሄን ነገር ከርሽ ጋር ነው የምናወራበት። ሳሚ ምን የለንም አላውቀውም። ኧረ እባክሽ ተነስ እንጂ ሰዓት እኮ ረፍዷል። አይ ሰሎሜ ዛሬ አልሄድም እባክሽ። ያንን ሰይጣን ካገኘሽ ጥሩ ነገር አይደለም። አንተ ደግሞ እባክህ ተነስ። አይ ልትይሙሽ አይደል? ይሻላል። በቃ እሺ፣ እንደዛ ከሆነ ቤት ፈልግልኝ። እሺ፣ አነስ ያለች አንገት የምታስገባ። እኔማ ከኔ ጋር ትኝ ነበር ደስ የሚል። በልበል፣ አትጃጃል፣ ማይሆን ነገር አታውራ። የምሬን እኮ ነው። ይታየዚህ በሶስት ቀን ውስጥ እንዴት ደስ እንዳለኝ አብረሽ። አውቃለሁ ጃፒ፣ ቢሆን እኮ እኔም አብሬ ብሆን ደስታዬ ነው። በቃሽ ዛሬ ሙሉ ቀን ስለምንሽላል። እሺ በቃ በልቻው። ዝም በያት ልጅ። አይደለም የሚያቃጥል በረዶም የለም። ይኸውልሽ አሜሪ ሆዬ ስትደራደር እኔ ከኋላ ድግስ አትቀልጂ። እሪትዬ ኧረ ልጅቷ እንዳገኛት ከዛ እድለሽ ተይዘን ነው እኮ ያገኘኋቸው። አንቺ እኮ አላምንሽም። ሪቻ ትመኛት እሷን። ኧረ ምን ልትይ ባይና ያየሁት ልክጂ ነው። ጌታ እንደምታስበው አይደለም። እኔ ልጅን ትላንት ነው ያየሁት። አንቺን እኮ ነው ስጠራሽ። አሰሚም እንዴ? አልሰማሁም። ባይክማ እኔ የምጠራክ ነበረ። ምን ፈልግሽ? ረፍ ይልህ ነው። አንቺ እንደዚህ በጥፊ እንዳልሽ እንዴ? ሴት ላይ ነው እንዴ ጉልበት የምታሳየው? ወንድ ከሆንክ እዛ ሰፍስፎ የሚጠብቅ ጸብ አለ። እዛ ሄደህ ጉልበትህን አሳይ። አንቺ ቆይ ከመጀመሩ እንደዚህ ወረኛውሽ? የትናንትናው እኮ ዱዳ ለራሱ ያስወራል። ምን ነካ? አሁን ወሬሽን ተይና። ሰሎሚ ስደበደብ አየችኛ። ምን አለች? ውይ በጣም ያዘነችልክ።
አንቺ በትክክል አዋሪኝ። ምን አባሽ ነው የምትጨማለቂው? እና ምን እንድል ጠብቀህ ነበር? ወይኔ በሷ ፊት አዋረደኛ። እሰራለታለሁ። አንተ ቆይ አሁንም አይበርድልህም እንዴ? ዝም በይ እባክሽ፣ ስለሚያገባሽ ነገር አውሪ። እና ደግሞ አይንሽ አካባቢ አምሮብሻል። እሺ ዛሬ ቀረሽው ፈርተሽ ነው? ይኸውላችሁ ትላንት አጋጣሚ መንገድ ላይ ተጋጨንና አንተ እያያት ሄደን ማያማል ምናምን ነገር አልኩት። እሺ አትቀልዷ፣ የምሬን እኮ ነው። እሺ ቀጥ እየሰማንሽ። ከዛ ትንሽ ተጨቃጨቅንና መለፋደድ ሲጀምር ትቼው ሄድኩ። እሺ የዛኑ ቀን ቧንቧ ጋር ስንገናኝ እየተከታተልሽ ነው ምናምን ነገር ብሎ ለመቀላቀል ሞከረ። አጋጣሚ ደግሞ ያንንም ስንገናኝ አንቺማ እየተከታተልሽ ነው ምናምን ነገር ብሎ ድርቅ አላለ መሰለሽ? ነገር ነው ማለት ሄሎ ኒቆ። ሄሎ ሪች። በፈጣሪ በሰላም ነው በዚህ ሰዓት? አዎ በሰላም ነው። ክላስ እኮ አልገባሁም። እንዴ ለምን? ምን ነው? ባክሽ ያፋራ ትንሽ ይብረድለት ብዬ እኮ ነው። ፈርተ እንዳይሆን። አዋ ትናንት እንዴት ሲያደርገው እንደነበር አላይሽም? በፋራ ቡጢ እኮ ነው ሊገለኝ ነበረው። እሱ እውነትህን ነው፣ ልክ ነህ። በቃ ትንሽ ይብረድለትን የሆነ ነገር እናደርጋለን። አዎ እንጂማ ካገኘኝ አይለቀኝም። እሱም ዛሬ መጣ አይመስለኝም፣ አላየሁትም። ዛሬም አይቀርም፣ እሱ እኔን ፍለጋ ይመጣል። እንጃ ይሆናል፣ ግን አላየሁትም። በይ በቃሽ፣ ደውይ። ቻው። ፒስ። እሺ በቃ እደውላለሁ።